ከዛሬ 139 ዓመት በፊት ነበር። እንዲሆን አንዲት የገጠር ከተማ ውስጥ የሚኖር አንድ የ68 ዓመት ዕድሜ ያለው አዛውንት ነበር። እሱ በሚኖርበት አካባቢ በሀገሪቱ በጣም የሚፈሩና ለሕግ እንኳን የማይታዘዙ የጫካ ወንበዴዎች አሉ። አካባቢው የገጠር ከተማ እንደመሆኑ መጠን መሸሸጊያቸው ጫካ ነው። ደፍሮ ወደ ጫካው የሚሄድ አንድም የሕግ አካል አይኖርም። አይደለም ለመግባት በስህተት በዛ ጫካ አጠገብ አይደለም ለማለፍ ያሰበ ሰው እንደ መንፈስ በማትታይ ከመርፌ የቀጠነች በዶሯ ቀስት ጭንቅላቱ በመመታት ሐሳቡን ሳይቀይር እንዲሞት ይሆናል። ታዲያ እኚህ ወንበዴዎች ከጫካ የሚወጡበት ወጥተውም ህዝቡ የሚዘርፉበት ጊዜና የራሳቸው የሆነ ወቅት አላቸው፣ አቆጣጠር አላቸው። ያንን ጊዜያቸውን ግን ማንም አይገምትም። በመሆኑ ህዝቡ መቼና በምን ሰዓት ማምለጥ እንዳለበት እንኳን ግራ የሚገባው ሁል ጊዜ የጥቃቱ ሰለባ ከሆነ በኋላ ነው። ይህ አይነት ኑሮ የከበዳቸው የገጠሪቷ ነዋሪዎች ለዚህ ጭንቅና አንገብጋቢ ጉዳይ መፍትሄ ለማምጣት ሁሉም ሊገናኙ ወደሚችሉበት ከወንዝ ወዲያም ከወንዝ ወዲህም ያለው ህዝብ ሊዋሰን ወደሚችልበት ሜዳማ ስፍራ ለመሰባሰብ ወሰኑ። በዚህ ውሳኔያቸውም አንድ መልእክተኛ በመምረጥ ልክ እንደ ለቅሶ ነጋሪ ጥሩምባውንና ደሞዙን መድበውለት ይጨርሳሉ። ነጋሪውም መችና የት የሚባለውን መልእክት ይዞ ወደ ቄው ይመለሳል። በሌላኛው መንገድ እነዚህ የጫካ ወንበዴዎች ጊዜያቸው የደረሰ ይመስላል። ከሌላው ጊዜ በተሻለ እየመከሩበት ይገኛሉ። የዚህኛው ዙር እንደ ከዚህ ቀደሙ አይመስልም። ዞሩን አክርረውታል። በሚዘርፉ ሰዓትና ወቅት ሁሉ ከሚዘርፉት ቁሳቁስ ባለፈ አቅማቸው የጠነከረና ወጣት የሆኑ ልጆችን በማገት ይወስዷቸዋል። የተወሰኑ ሴቶችንም ደግሞ በባርነት በመውሰድ ምግባቸውን አብሳይ ያደርጓቸዋል። ከዚህ አይነት ሽፍቶች ጥቃት ሰለባ ለመዳን ብሎም ለማምለጥ ቆርጦ የተነሳው ህዝብ ቀኑ ደርሶና ሁሉም ቀጠሮን አክብሮ በዚህ በተንጣለለ ሰፊ ሜዳ መሃል መሰባሰቡን ይጀምራል። ከወንዝ ማዶ ወዲህ ያለው ሁሉ እናቶች ወገባቸውን አስረው፣ አባቶች ጠመንጃ ያለው ጦርና ጋሻ ያለው ሁሉም ያለው ይዞ ልጆች ያላት ልጆቿን ሰብስባ ንብረቶቻቸውን በቻሉት አቅም ሰብስበው ደብቀው ሁሉም ቄውን ሰላም አውልልኝ እያሉ ወደ ሜዳው ነጎዱ። ትልቁም ትንሹ ውስጡ የያዘውን ህመም ውስጡ የያዘውን ቁስል ሊናገር፣ እናቶች በልጆቻቸው መወሰድ ማዘናቸውን ለማስረዳት፣
አባቶችም ለዓመታት ያፈሩትን ንብረት በየወቅቱ ስለመነጠቃቸው ሁሉም ቁስሉን ህመሙን ለመናገር እና ቀጣይ ሊሆን ለሚችለው ነገር እርምጃ ለመውሰድ መወሰድ ያለበትን እርምጃ ለመወሰን ተሰባሰቡ። የሆነ ሹክ የተባሉት ነገር ያለ ይመስላል። የዘረፋ ቀናቸው ዛሬ እንደሆነ ወሰኑ። ሁሉም ትጥቃቸውን መያዝ ማንሳት ጀመሩ። ሲመለሱ ይዘዋቸው ለሚመጡት ወጣቶች ሰንሰለቶችን ያዘጋጃሉ። መሪያቸውን ከፊት በመቅደም እግረኞችን ያዘጋጃሉ። ቀጥሎም ፈረሰኞችን። በዚህ ሁሉ መሃል ምግብ አብሳዮችን አስረዋቸውን የሚወጡ